በቃ ያው አባቴ እናቴ ጌታን መልኩ ጌታ ኢየሱስ ይባል ነበር። በቃ እኔም ተከትዬ ከነሱ ጋር ቸርችኩ ጌታን ተቀበልኩ፣ ኳየር ውስጥ ገባሁ። ስለዚህ ለአንዳንዶቻችን ጌታ ኢየሱስ የሃይማኖት መሪ የሃይማኖት አስቀጣይ መስሎናል። ማለት ነው ነገር ኢየሱስ የሕይወት ጌታ ነው ማለት ምስኪን። አንዳንዶቻችን ደግሞ ምናልባት እንደኔ ካላችሁ ኦርቶዶክስ ቤተክርስቲያን ውስጥ የተወለድን እና ያደግን ወደ ቤተክርስቲያን ብዛም ስለማንሄድ የሚነገረው እውነት እንደሚገባ ስለማናውቅ አደጋ ብለን ጎርመስ ስንል የተለያዩ ሱሶችን ጀመርን። ማጨስ፣ መቃም፣ መጠጣት፣ መጨፈር፣ የተለያዩ ነገሮችን ወደ ጌታ ስንመጣ ጌታ የሰው ማሻሻያ አይደለም። እስኪ አሜን ባሉ። እግዚአብሔር ሱስ ያስጥላል፣ በደንብ ያስጥላል። ከሲጋራ ያወጣል፣ ከሐሺሽ ያወጣል፣ ከጫት ሳለ በደንብ ምስክር አለ። ይኸው ጌታ ኢየሱስ የመጣው ሰዎችን ከሐሺሽና ከሲጋራ ከሱስ ለማውጣት አይደለም። አሜን። ኢየሱስ የሕይወት ጌታ። አሜን። ያካል ጳውሎስ ለገባው ገብቶናል ያካል ገብቶናል። ጳውሎስ ሮሜ 7 ላይ ሲናገር እንደዚህ ይላል፣ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? ይህንን ያለው ጳውሎስ ሕግን ጠንቅቆ የሚኖር ፈሪሳዊ የሆነ በብዙ ነገር የተማረ ሰው ነው። ስለ ራሱ የነበረው ግንዛቤ ግን ከጌታ ውጭ ያለ ጎስቋላ ነበር። እንደዛ ይሰማናል። ከዛ እንዳወጣን ጌታ ይገባናል ወይ? ጎስቋላ ነበር። እግዚአብሔር የእስራኤል መጥቶ ሚላት እንደዚህ ነው፣ በደም ተጨማልቀሽ ነበረ፣ ማንም አላየሽም ማለት በወጣ ተበሻልኩና አለኩና በህይወት ኑሪ ያለሽ። አሜን።